ፖለቲካችን በኃይለ ቃል ይጀመራል፣ በኃይል እርምጃ ይደመደማል። ይህንን ስብራት ለአንዴና ለመጨረሻ ጊዜ ማቆም ያስፈልጋል። ይሄ ሰው እኮ ነው ድሮን እንዲመታ የሚያዘው ወደ ጽህፈት ቤቱ ሲመለስ። ይሄን ከተናገረ በኋላ ቤተ መንግስት ቁጭ ብሎ በድሮን አማራ ክልል ትግራይ ክልል ይሄን ቦታ ምቱ ቢለው እሱ በስ ይፈርም ነው። ከብቱን መርጠን የምንገዛ እኛ ነን። የቅርጫውን ባለቤት የምንወስን እኛ ነን። የትኛውም አሞራ ከየትኛውም ቅርጫ መደብ ላይ አንዲት ኪሎ ስጋ መውሰድ እንደማይችል ላረጋግጥላቸው እፈልጋለሁ። ብራና ላይ ልንጽፍ ከሆነ የተነሳ ነው። ታሪክ ልንጽፍ ከሆነ የኢትዮጵያን መታጠፊያ ምዕራፍ ልናስተካክለው ከሆነ እነዚህ ባለድርሻ አካላት እነዚህ የኢትዮጵያ ልጆች በሙሉ ከድግሱ ውጪ ከድንኳኑ ውጪ ሆነው ኢትዮጵያ እየመከረች ነው፣ አዲስ ታሪክ ልንጽፍ ነው። ሌሎቻቸው አሞራዎች ናቸው። ትንሽ የምታገኟት ቅንድብጣቢ ስጋ የለችም። ስጋው በሙሉ የኛ ነው እያሉ ነው ወይ ምክክር የሚደረገው ነው? በትግራይ ለጦርነት ዝግጅት እየተደረገ፣ በአማራ ጦርነት እየተካሄደ፣ በኦሮሚያ ጦርነት እየተካሄደ፣ በተለያዩ አካባቢዎች ጦርነት ዝግጅት እያለ ባለበት ሁኔታ በሀገር ውስጥ ያሉ በፖለቲካ ጉዳይ ቀጥተኛ ተሳታፊ የሆኑ በሙሉ ወኔ በወረዱበት ሁኔታ በሀገሩ ፖለቲካ ላይ የራሳቸውን አስተዋጽኦ ያበረክታሉ ተብሎ የሚገመቱ ይመለከታልን የሚሉ አካላቶች ገሚሱ በተሰደዱበት ተሳታፊ ባልሆኑበት እስር ቤት ባሉበት ሁኔታ በሀገር ውስጥ ያሉ የተቋሚ ፓርቲዎች አካታች አሳታፊ አይደለም ብለው ራሳቸውን ባገለሉበት ሁኔታ ይሄ ህግ ሆኖ ወደ 8 ወሳኝ ነጥቦች እንደ ህግ ሆኖ ሲጸድቁ ያኔ ማን ምን አለ የሚል ነገር ካለ ለታሪክ እንዲቀመጥልን ጭምር ነው ይሄንን ነገር እያደረግን ያለ ነው። ይሄ በ2013 የተቋቋመ የቱኒዚያውያን የምክክር መሪ ኮሚሽን እንበለው በእኛ አጠራር በ2015 የዓለም ሰላም ተሸላሚ ሆነ። ነገር ግን ዋነኛ ባለድርሻ የሆኑት አካላት መሬት ላይ ለውጥ የማምጣት አቅም ያላቸው የታጠቁ ኃይሎች በሌሉበት ይህ ብህርና ብራና እንዴት ሙሉ ታሪክ የኢትዮጵያ ሊጽፍ ያስችለዋል? ወሳኝ ጸሐፊዎች በሌሉበት የሚጻፈው ታሪክ የኢትዮጵያን ዘላቂ መፍትሄንስ ያመጣል? ከፖለቲካ ቁስላችንስ እንድናገግም ያደርገናል ወይ? በመጀመሪያ ደረጃ መንግስት ራሱ የሚፈልጋቸውን ሰብስቦ አቋቋም፣ አመካካሪ የሚባሉትን ራሱ የሚፈልጋቸውን አቋቋም። በተመሳሳይ ሰዎች መካከል ምክክር አደርጋለሁ አለ። በዚህ በእንግሊሽ ስፒኪንግ በሚባለው በእንግሊዘኛ ተናጋሪዎቹ ቀጣና አካባቢ ጦርነት ይካሄድ ነበር። በጦርነት መካከልም ቢሆን ምክክር አደርጋለሁ አለ። በካሜሮን ውስጥ ምክክሩ ሳይሰም ቀረና ግጭቶች ቀጠሉ ማለት ነው። በተለይ በስርዓቱ ላይ ጠንካራ ትችት አለን የሚሉ እውቀትም ያላቸው ስኮላርስ የሉ እነሱም በሙሉ አስወግዶ እኛ እየመከርን ነው ያለ ነው የሚለው ነገር በጣም ያሳዝናል። ታሪካዊ ነው እንግዲህ ቅጂው ይቀመጣል። ግን አሁን ወደፊት ነው የሚያሳዝነኝ። እንግዲህ በዓለም ላይ የሰመሩና ያልሰመሩ ምክክሮች ይባል የለም፣ ጥናት ይጠና የለም። አንዱ እንግዲህ ይሆናል ማለት ነው። አሁን እንደውም ኢንተርኔት ውስጥ ብትገባ ገና ከመነሻው የኢትዮጵያ ምክክር ብዙ ችግር ያለበት ነው እያሉ ማስተማሪያ ሆነናል። ይህ መልካም አጋጣሚ በዚህ በትብብር መንፈስ በዚህ በተነሳሳንበት አዲስ መንፈስ ወቅት እንደ ሀገር ተባብረን ወደ ሽግግር የምንደርስበት የሽግግር የትራንዛክሽን ወቅት እናድርገውና ወደ አንድ ምዕራፍ እንሻገር የሚል ተደጋጋሚ ጥያቄ ቀርብ ነበረ። እንደውም በስላቅ የምን ሽግግር ነው ምናምን በቃ እመኑኝ እኔ ያሻግራችኋለሁ ያሉ ቃል በቃ ደራሱና ይሄው 8 ዓመት በሙሉ ተሻግረን የመጣንበት እዳና በሳ እንደምንመለከተው ነው። አብይ አህመድ ወደ ስልጣን በመጣ ጊዜ ተቃዋሚ የተባለ በሙሉ ተሰብስቦ 4 ኪሎ ገብቶ ነበር፣ አዲስ አበባ ገብቶ ነበር። የትጥቅ ትግል የያዘ የነበረ አውርዶ ትጥቁን የፖለቲካ ጥያቄ አለኝ ያለው በሙሉ ትቶት እያለቀሰ 4 ኪሎ ተሰብስቦ ነበር። ያ ወራት የምክክር ጊዜ ነበር። ሰላም ጤና ይስጥልን የነጋሪት ቲቪ መሰናዶ ተከታታዮቻችን፣ በዛሬው ልዩ መሰናዶ ትኩረት የምናደርገው በአዲስ አበባ ከተማ የሀገራዊ ምክክር ጉባኤ በይፋ መጀመሩ ተገልጿል። ይሁን እንጂ በአዳራሽ ውስጥ የሰላምና የምክክር ንግግር ተጀመረ ቢባልም በሀገራችን የተለያዩ አካባቢዎች ግን አሁንም የጥይት ድምፅ እየተሰማን ያለው በርካታ ወሳኝ ኃይሎች በምክክር ሂደቱ ውጭ ናቸው ያሉት። በዛሬው ልዩ መሰናዶ የሰላም ወሬ በአዳራሽ የጥይት ድምፅ በክልሎች ይህ ምክክር ማንን ያድናል በሚል ርዕሰ ጉዳይ
ከደራሲና ከፖለቲካ ተንታኝ ገለታው ዘለቀ ጋር ቆይታ እናደርጋለን። እስከ መሰናዶው ፍጻሜ ድረስ አብራችሁ ቆዩ የምጋብዛችሁ እኔ ድንቃቸው ከበደ ነኝ።